ይሻላል ትንሽ ረፍት አድርግ ወይ ረፍት አድርግ። እነሱ መጥቶ ይወስዷል። በቃ መቆም ትችላለህ። ደግፈህ ረፍት አድርግ። በቃ አብረው ትንሽ ትቆያለህ። ይዞክ ይህን ያዘው። እሺ በደንብ እንዳይወድቅብህ ካዞራት ዋናው ደህና ቆሞ እያይሸዋል ደህና ነው። ስለዚህ እራስሽ አራራች ስለተጨነቅሽ ደስ ይለኝ ነበረ። እሺ አይልም ችግር የለውም። አሁን እንትን ማለት ነው አልተረጋጋም ገና ነው እኮ በቃ አሁን ደግሞ እንደገና አብረን ስንሄድ አንተን ካየክ ይቆጣል ወይ ይጨቃጨቃል። በዚህ ላይ ሌላ ጭንቀት ይሰማዋል እንጂ የሚሉትን ነገር እንኳን ባይደስ ይላል ወይ ካልሆነ እስኪ እናየውና መጨረሻውን ወይ እኔ ዝም ብዬ እሄዳለሁ። ወይኔ ፈጣሪ ምን ልጅ ነው? ምን አይነት ቀን ነው ደግሞ እኮ በጣም እንትን ፈጠነ ነገር እየተጋጭ ወዲያው ቅጽበታዊ ነው። አይ ዋናው ደህና መሆኑ ነው። አንቺ አትጨነቂ። ሀሳብ ባሰብሽ ቁጥር ነው የምትቀይር ነው ያለው ማለት ራስሽን ጎጆ ምን ልጅ ነው? አይ ምንም አይደለም። ሌላ የከፋ ነገር ቢኖር እኮ በአፍንጫው ምናምን እንደሚወጣ ነበር ምናምን ብላ ነው ያን ያህል የከፋም አይመስለኝም። ማለት የመሯን ነው አይደል? ግን ማለት ስላስጨነቅናቸው ምናምን አይደለም። ዶክተር እንደሚዋሸል አይ ምናልባት ብዬ እኮ ነው ለማጽናናት ፈራሁኝ። ማይሆን ነገር ነው። ችግር የለውም። ጉዴ ምን አይነት ጣጣ ውስጥ ነው የገባነው? አትጨነቂ ልቶ የተጨንቀሽ ምንም መቀየሩ ነገር እኮ የለም። አሁን ልጁ ደህና ነው ተሽሎት እኮ ነው ተነስቶ ሄደዋል። ገና እኮ ውጤቱ አልታወቀም። ለማረጋገጫ ብላ ነው ሲቲ ስካን ይግባ ያለችው እንጂ ሌላ ነገር አይደለም። እርግጠኛ ለመሆን ነው እንጂ ከዚህ በላይ ከፋ እንኳን ፈጣሪ ያተረፈው እንዴ። አንቺ ከዚህ በላይ ሌላ ነገር መጥቶ ቢሆን ሳስበሽዋል? ይርሚ አንተንም የማይሆን ጣጣ ውስጥ ከተትኩ አይደል? ራሴ ዝም ብዬ ብሄድ ይሻለኝ ነበር። የሚፈጠረው ቢፈጠርስ? ይሄ መጣ ብሎ ማን ይገምታል? እሱም አይረጋጋም። አንተን ሌላ ነገር ውስጥ ከተትኩ። ችግር የለውም ሩታዬ፣ አንቺ ለእኔ አታስቢ። ችግር የለም አንቺ ይኸው መጥፎ ነገር ነው ያደረግነው። አይ እንኳንም ፈጣሪ ያተረፈው እንጂ ከዚህ የከፋ ነገር ቢሆን አስበሻል? ለማንኛውም ተርፏል እሱ። ስሊፐር እንዴት ነው ልበላት? ደርሷል? ጤቃት እንዲ አንቺ በቃኛ እንደት እነሱ እያዩት ነው። እውነት ምን ማለት ነው? በቃ አስገባሁት ምናምን ከዛ እያዩት እኛ ተረጋግተን ከተረጋጋች ደህና ነው እርግጠኛ ለመሆን እንጂ እንትን ስትወስደው ምናምን አላዞረውም ወይ አትንቀጠቀጠማ? ምንም አልሆነም። እሺ ወይኔ ግን ሲወጣ እሺ ምግብ ምናምን ቢበላ መብላቱን አይቀርም። እዚህ ታች አለ ለነገሩ ሲጀምር ጥሩ